ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። ሌላኛው ዛሬ ብናይ ደስ የሚለኝ ያልኩትኝ ሰይጣን ራስን ከፍ በማድረግ መንፈስ ውስጥ ይኖራል ነው። መጀመሪያው ራስን በመውደዱ መንፈስ ውስጥ ነው። ሁለተኛው ራስን ከፍ በማድረግ ተመሳሳይ ናቸው፣ ግን ይህንንም ባነሳው ደስ ይለኛል። እንግዲህ ሰይጣን ራስን ከፍ በማድረግ መንፈስ ውስጥ ይኖራል ስንል አዳም እግዚአብሔርን አለመታዘዝ በመረጠበት ጊዜ በጌታ ፍቅር እንደው አንድ ነገር ማሳሰብ ፈልጋለሁ። እስካሁን እያዳመጣችሁ ያላችሁት ይሄ ትምህርት በጣም ይቆረቁራል፣ እኛን ሁላችንንም ይነካናል። ምክንያቱም ራስ ወዳድ መንፈስ የተሞላን ከሆንን ይቆረቁረናል፣ አይመችንም። ግን ደግሞ የመንፈስ ሐሳብ ስለሆነ የሚቆረቁርን ነገር ካለ ጠቃሚ እንደሆነ አስባችሁ በጌታ ፍቅር እንድትታገሱ አስባለሁ። እኔም ቢሆን ይሄ ነገር ራሴን በጣም የምወድ ሰው ራሴን ትኩረት ማድረግ ከሆነ ለኔ ላይመቸኝ ይችላል ማለት ነው። ስለዚህ መድኃኒት ብዙ ጊዜ መርፌ ሲወጋን እንደሚያመን ሁሉ መርፌው ሊረዳን ሊያድነን እንጂ ለከፉ እንዳልሆነ አስበን አሁን እያወራ ያለሁት ሁሉ ለጌታ ክብር እንደተሰራ ነው ለማለት ነው። የአጋንንት መንፈስ የሚሰራባቸው መንገድ አንደኛው ራስ ወዳድነት ነው። በዚህ ደግሞ ታውቃላችሁ፣ በዚህ ዘመን ራስ ወዳድነት ትልቁ ሴንተር፣ ራሳችሁን ጥሉ እያልኩ ለማለት ሳይሆን ያልን ያለነው ትኩረታችን ሁሉ ዓላማችን የተፈጠርንበትን ዓላማ አንሳት በሚለው ውስጥ ብንረዳ በዛ መንፈስ እየተረዳን ብንሄድ ደስ ይለኛል። እሺ አዳም እግዚአብሔርን አለመታዘዝ በመረጠበት ጊዜ ሰይጣን የነበረውን አይነት ባህሪ ያም ራስን ከፍ በማድረግ መንፈስ የተሞላ ሆነ ማለት ነው። አዳም የወደቀው በምንድን ነው? ራሱን ከፍ በማድረግ መንፈስ ውስጥ ሲገባ ነው። ራሱን ከእግዚአብሔር ማለት ከፍ ማድረግ እንደ እግዚአብሔር መሆን ሲፈልጉ ነው የወደቁት አይደለ? ሰይጣን የወደቀው ራሱን ከእግዚአብሔር እኩል ለማድረግ በፈለገበት ወቅት ሲሆን ልክ ሰይጣን ማለት ነው ሰጠየነ ማለት ነው። አዳም ምን ሆነ? ሰጠየነ። ምን ሆነ? ሰይጣን ሐሳብ መንፈሱ ውስጥ ገብቶ በዛ ውስጥ ሆኖ እስከ ዛሬ ድረስ እያስቸገረን ነው። አዳም አይደል እንዴ? በጣም ከባድ አዳም ሆኗል። ለምን? ከእግዚአብሔር እኩል ለማድረግ ራሱን ስለፈለገ ማለት ነው። አሁንም ሰይጣን በሰዎች ሕይወት ውስጥ መኖሩ የሚታወቅበት አንድ ሰው በሰይጣን መንፈስ ውስጥ እንዳለ የምታውቁት መቼ ነው? በዚያ ሰው ሕይወት ውስጥ ራስን ከፍ የማድረግ መንፈስ እንዳለበት ስናይ ነው። ራሱን ከፍ ማድረግ ሲፈልግ ማለት ነው። በተለይ ኢየሱስ ክርስቶስ በመጣ ጊዜ ጌታ አጠገባቸው ቆሞ ሲያናገራቸው ራሳቸውን ከፍ አድርገው ምን አንተ ምንድን በጣም ጌታ አጠገባችን ሆኖ እኮ ሲናገረን በጣም ከባዱ ነገር ራሳችንን አዋቂ ካደረግን ራሳችንን ከፍ ካደረግን ጌታን ከመስቀል ወደኋላ አንልም፣ ከመሳደብ ወደኋላ አንልም፣ ከማንቋሸሽ እንደው ቀሚሱን ነክቶ ከመፈወስ ይልቅ ወንደው እሱን ቁጭ ብሎ ሰምቶ ከሱ ከመማር ይልቅ ምን እናደርጋለን? ምን እያለን ራሳችንን በጣም ከፍ ያደረገ ሰው ከባድ ሰው ነው። ትዕቢት የወጠረው ሰው ደግሞ መውደቁ አይቀርም። እንደዛ አይነት ሰው ራሱን ከፍ የማድረግ መንፈስ እንዳለበት ምን ያሳያል ይላል። ምን ሰይጣን በሰው ውስጥ ሲገባ ማለት ነው። ሰይጣን ያለበት ሰው በቀላሉ ራሱ ቁጭ ብሎ ትምህርት ማዳመጥ፣ የእግዚአብሔርን ቃል ማዳመጥ ራሱ በተለይ እንዲህ አይነት ትምህርትማ በፍጹም አያዳምጥም፣ በፍጹም አይሰማም፣ በፍጹም አይወድም። ለምን? እንዴ እሱ ዝቅ በልና ጌታ ከፍ ይበል ስለሚባል ራሱን ከፍ ማድረግ የሚፈልግ ሰው በፍጹም ራሱን ከፍ ማድረግ የሚፈልግ ሰው ያ መንፈስ የሰይጣን መንፈስ የተቆጣጠረው ሰው ነው ማለት ነው። ቀደም ሲል እንዳየነው የሰይጣን መንፈስ አንደኛው እኔ የሚል መንፈስ ሲሆን ነው። እኔ የሚል መንፈስ የሰይጣን መንፈስ ነው። ምክንያቱም እኔ ማለት እግዚአብሔር እኔ የሚለው እግዚአብሔር ብቻ ነው እኔ ነኝ ማለት የሚችለው። ይህን ነገር ማን ሰራው? እኔ ማለት የሚችለው እግዚአብሔር ነው። እኛስ የሰራ ነው ቢሆን በእኔ ሰራ ነው ማለት ነው የምንችለው እንጂ እኔ ሰራው ማለት አንችልም። አሁን እዚህ ጋር ያለውን ትምህርት እኔ አስተማርኩ ማለት ብችል እኔ አስተማርኩ ብል በጣም ከባድ ትዕቢት ነው። ነገር ግን እግዚአብሔር በእኔ ውስጥ አልፎ በዶክተር መለሰ ወጉ በኩል ተጠቅሞ ያስተላለፈው መልክ እንደው በምን ተአምር ነው? እኔ ምናልባት ድምፁ የእግዚአብሔር፣ ስራው የእግዚአብሔር፣ አካሄዱ የእግዚአብሔር፣ ሁሉ ነገር የእግዚአብሔር ነው።
እግዚአብሔር የተመሰገነ ይሁን ማለት ነው። ቀደም ሲል እንዳየነው የሰይጣን መንፈስ አንደኛው የሰይጣን መንፈስ እኔ የሚለው መንፈስ ነው ማለት ነው። በዚህ መንፈስ የተሞላ ሰው ደግሞ ራሱን ከሚገባው በላይ ምን ያደርጋል? ሲያሳድግ ራሱን ትልቅ ያደርጋል ማለት ነው። በቀላሉ እንደዚህ አይነት በተለይ በዚህ ዘመን አነቃቂ ነገሮች መካከል ራሳችሁን ከፍ እንድታደርጉ ነው የሚነግሯችሁ። አንተ በጣም ራስን ከፍ አድርግ ነው የሚሉት። ነገር ግን በጣም ራሱን የማታለቅ መንፈስ የሰይጣን እኔ የሚለው መንፈስ ማለት ነው። ሰው ለራሱ ፍላጎት ብቻ መኖር ሲጀምር፣ ራሱን ብቻ ማዕከል ያደረገ ኑሮ ሲጀምር፣ እኔ ቀጥሎ እንዲህ ለራሴ ያደርጋለሁ፣ ቀጥሎ እንዲህ አስቤያለሁ፣ ቀጥሎ እንዲህ አድርጌያለሁ ብሎ ለራሱ ብቻ መኖር ሲጀምር ያ ሰው ምን ያህል በሰይጣን ሐሳብ መንፈስ የተሞላ እንደሆነ ማየት እንችላለን ማለት ነው። ትኩረቱ ዓላማ ሁሉ ራሱ ብቻ ሲሆን ማለት ነው። የክርስቶስን ፈቃድና ፍላጎት ይዞ የሚኖር ሰው የእግዚአብሔርን ሐሳብ ይዞ የሚኖር ሰው ምን ያህል በክርስቶስ መንፈስ የተሞላ እንደሆነ መገመት እንችላለን ማለት ነው። አንድ ሰው የክርስቶስ ፈቃድና ፍላጎት ይዞ የሚኖር ሰው ምን ያህል በክርስቶስ መንፈስ የተሞላ እንደሆነ መገመት እንችላለን። ብዙ ጊዜ ሰውን በሰይጣን መንፈስ የተሞላ ነው ስንል ያንን ሰው ሰይጣን ቃል በቃል የሚያነጋግረው ክፉ ሰው ይመስለናል። እንደዛ ሆኖ አይደለም። ሰይጣን ቃል በቃል አናግሮት ሳይሆን በክርስቶስ መንፈስ የተሞላ ሰው በሄደበት ሁሉ ክርስቶስ ከፍ ከፍ እያደረገ ሲናገር ይሰማል። በጌታ መንፈስ የእግዚአብሔር መንፈስ ያደረበት ሰው ሁሉን በሄደበት ስፍራ ሁሉ ምን ይሆናል? የክርስቶስን ከፍ ከፍ እያደረገ ራሱን ሳይሆን ከፍ የሚያደርገው ክርስቶስን፣ ጌታውን፣ የእሱን ባለቤቱን፣ የእሱን አለቃውን፣ የጌታው ዓላማውና ተግባሩ፣ ሐሳቡ፣ ስራው ሁሉ ጌታው ነው የሚሆነው ማለት ነው። በሰይጣን መንፈስ የተሞላ ሰው ግን ሰይጣንን እያሞገሰና እያሰለቀ ሲናገር አይሰማም። ሰይጣን እኮ ትልቅ ነው አይላችሁም። በነገራችን ላይ በክፉ መንፈስ የተያዘ ሰው መጥቶ ሰይጣን እኮ እጅግ በጣም ያማረ ነው፣ እጅግ ቆንጆ ነው አይላችሁም። ሰይጣን ትልቅ እኮ ነው አይላችሁም። ይህ ቢሆንማ ኖሮ ሰይጣን ስራው በቀላሉ ይታወቅበትና የማጥቃት ዓላማው ፍጹም ይበላሽበት ነበር ማለት ነው። የሰይጣን ሲስተሙ ከታወቀበትማ ወዲያው ታባረሩታላችሁ። ሂድ ከዚህ አንተ በኢየሱስ ስም። እንዴት ነው አንተ ሰይጣን ትልቅ ነው የምትለው? ሰይጣንን እናመስግን እንዴት ነው የምትለው? ሰይጣንን እናሞግሰው፣ ሰይጣንን እናተልቀው እንዴት ትላለህ? ብለን ወዲያው ነው ከዛ ሰው ጋር ተጣልተን የምንለያየው። እንደዛማ አያደርግም። ሰይጣን ሁሉን ቻይ ከሆነው አምላክ ጋር መወዳደር እንደማይችል ያውቀዋል። ምክንያቱም ምድርን ሁሉ የሞላው እግዚአብሔር ነው። ያንን አፉን አውጥቶ መናገር እንደማይችል ያውቃል። ስለዚህ በግልጽ እመለካለሁ ብሎ እንትን አይለም። እኔን አምልኩኝ፣ ለእኔ ስገዱልኝ ይላቸዋል። እንዲህ አንድ ገንዘብ ያለው ሰው ወይ ደግሞ አንድ ራሱን ከእግዚአብሔር ጋር የሚያስተካክል ሰው መጥቶ ለእኔ ተንበርክካችሁ ስገዱልኝ ይላል? እንዲህ አይደለም። በተዘዋዋሪ እኮ ነው የሆነ ነገር ከሰገዳችሁልኝ እኔ ይህን አረግላችኋለሁ የሚለው ሰው ማለት ነው። ይህ ሰይጣን ማለት ነው። በዚህ ዘመን ራሱ አይታችሁ ከሆነ እንዲህ ካረክልኝ፣ ከሰገድክልኝ አይነት ነገር እንድትሰግዱለት፣ በጣም ራሳችሁን በቃ እንትን እንድታደርጉለት፣ እሱ ጌታችሁ እንድታደርጉለት፣ በእሱ ህይወታችሁ በቃ ሊያሳምር ሊያሳብብ የሚችል ማለት። በተለይ ደግሞ ፖለቲከኞች በቃ እሱን ካገኛችሁት፣ በቃ እሱ ጋር ወዳጅ ከሆናችሁ ህይወታችሁን እንዲያልፍላችሁ እንዲለወጥላችሁ የማድረግ አቅም እንዳላችሁ። ይህ በቃ ሰይጣን እኔ ሰይጣን ነኝ ብሎ አያወራም በአደባባይ። እኔ መመለክ እፈልጋለሁ፣ ለእኔ ስገዱልኝ፣ ለእኔን አምልኩኝ አይልም በአደባባይ አፉን አውጥቶ እያለ ሰው ሰምታችኋል። ወዲያው ከሆነ ሰዎች አጋልጠው የሚጠሉት ማለት ነው። ነገር ግን በግልጽ እንደማይመለክ ስለሚያውቅ፣ በግልጽ እንደሚጨበጭቡለት እንደሚሰገድለት ስለማያውቅ በተዘዋዋሪ መንገድ ወይንም በስውር ክብሩን ለማግኘት ይሞክራል። በድብቅ ነው። አይታችሁ ከሆነ እኮ አንዳንድ ሰው እንዲሰገድላቸው የሚፈልጉ ሰዎች እኮ ለእኔ ስገድልኝ ብለው ካላመለከኝ ካልሰገድክልኝ ብለው አይደለም አፋቸውን አውጥተው አይናገሩም። ሰው ራሱን ማተለቅና ራሱን ማምለክ ሲጀምር ክርስቶስ ሊይዘው የሚገባውን ከፍተኛ ስፍራ በመከላከል እንደሆነ ስለሚያውቅ ሰይጣን በዚያ ይጠቀማል ማለት ነው። ማን ነው በዛ ቦታ የክርስቶስን ቦታ ያዘ ማለት ነው? ምን ሲል ሰው ለራሱ ክብርን ሲፈልግ፣ ለራሱ ትልቅ ራሱን ከፍ ተደርጎ እንዲታይ ሲፈልግ ምን ሆነ ማለት ነው? የክርስቶስን ስፍራ ተጋፋ ማለት ነው። ሰይጣን በክርስቶስ ላይ ከፍተኛ ጥላቻ አለው። የክፉ ዓለም፣ ይሄ የስጋዊ ዓለም በክርስቶስ ላይ ያለ ጥላቻ ጠንካራ የሆነበት አንደኛው ምክንያት ደግሞ መንግስት ለዘላለም እንዳይሆን ስላጨናገፈበት ነው። ዘላለም እንዳይገዛ፣ ዘላለም እንዳይኖር ተከልክሏል ማለት ነው። በዚህ ምክንያት የሰይጣን ዋና ዓላማውና ፍላጎቱ ኢየሱስን ማሳዘን ነው። ኢየሱስ ስሙ እንዳይጠራ፣ እሱ እንዳይከበር ነው ዋና ዓላማው። ይሁን እንጂ ክርስቶስ ዘንድ መድረስ ፈጽሞ ስለማይችል
ከክርስቶስ ጋር መወዳደር ስለማይችል ሊያበሳጨው የሚሞክረው እንደ አይኔ ብሌን የሚያያቸው ልጆቹን በመጉዳት ነው። በክርስቶስ አማኝ የሆኑትን ሰዎች ምን በማድረግ ነው በቃ ፍላጎቱን ሊያረካ የሚችለው? እነሱን በማሰገድ ለራሱ በማስገድ እነሱን በማጥቃት እነሱን በመጉዳት ነው። በክርስቶስ የሚያምኑትን ሰዎች ማለት ነው። ለምሳሌ እኛ ለአንተ አንሰግድም ከፈለክ ግደለን። ያው በቀላሉ እንደሚገድል ይታወቃል። ስለዚህ ግደለን እንጂ እኔ ለአንተ አልሰግድም አሉ ማለት ነው። እና የማትሰግዱ ከሆነ እሳት ውስጥ ነው መጥላችሁ አላቸው ማለት ነው። ንጉሱ ሰይጣኑ ንጉስ መሆን የሚፈልግ አክቹዋሊ ንጉስ ሲባል ሰውየው ማለት ነው፣ ገዢ የሆነው ሰዓት በዛ ቦታ እየገዛ ያለው ሰው አክቹዋሊ ሟች ከሆነ ሰውየው ሁላችንም ባይዘው ራሱን ከእግዚአብሔር ጋር የሚያስተካክል ሁሉ እኮ ወዳቂ ነው፣ ወደ ጥልቁ ነው የሚገባው። ስለዚህ ምን አለ? እንዳው እሳት አዘጋጁና እሳት ውስጥ ጨምሯቸው አለ። ለምን አልሰገዱማ? መስገድ ያለባቸው መስገድ ላለባቸው ካልሰገዳችሁ፣ በተለይ ክርስቶስን ብቻ ለታልቅ የምትሉ ከሆነ የማይታየውን አምላክ ነው የማመልከው፣ ለሰው አልሰግድም፣ ለማንም አልሰግድም፣ ለጣዖታት አልሰግድም ካላችሁ ቀጥተኛ እናንተ ጠላት ነው የምትሆኑት የሰይጣን ማለት። ሰይጣን የራሱን ለሆኑት ልጆቹ ምን ያህል ከፍተኛ ፍቅር እንዳለው ክርስቶስ ሕይወቱን ራሱን እንዳጠፋላቸው ራሱን በመስቀል ላይ እንዳንጠለጠለላቸው ከፍተኛ ፍቅር እንዳለው ለአማኞች እንዲሁም ልጆቹ ሲነኩ እሱ እንደሚነካ ስለሚያውቅ በተለይ በክርስቶስ ያሉት ሰዎች ጌታ እነሱን ነካችሁ ማለት ጌታ ነካችሁ እንደሆነ ስለሚያውቅ እያንዳንዱን ክርስቲያን ሕይወት ለማበላሸት ሰይጣን ከፍተኛ ጥረት ያደርጋል። የኔና የእናንተን ሕይወት ለማበላሸት በነገራችን ላይ አይተኛም። በቃ በተቻለ መጠን የማያደርገው ነገር የለም። በተለያየ መንገድ በስራ፣ በኑሮ፣ በቤተሰብ፣ በትዳር፣ በእቅዳችሁን ሁሉ በተቻለ አቅም ማክሸፍ ዓላማው ፍላጎቱ ነው። ነገር ግን እናንተ ምን ያህል እንደተወደዳችሁ ስለሚያውቅ ቅናት አለበት። ክርስቶስ ለእናንተ ሕይወቱን እንዳፈሰሰ እናንተ ተነካችሁ ማለት ክርስቶስ እሱ ራሱ እንደተነካ አርጎ በጣም ጌታ እናንተን እንደሚወዳችሁ እንደሚያፈቅራችሁ ስለሚያት ፍቃዳችሁን ለሰይጣን እንድታስገዙ በጣም በብዙ ማባበል በብዙ መልኩ እየተዋጋችሁ እንደሆነ ልታውቁ፣ እኔም እየተዋጋኝ እንደሆነ ልናቅ ይገባል። ሰይጣን በእግዚአብሔር ልጆች ላይ ትልቅ ጉዳት ማድረስ ከሚችልበት መንገድ አንደኛው ክርስቲያኖች በክርስቶስ ፋንታ እኔ ብቻ የሚል ሕይወት እንዲኖራቸው ያደረገ እንደሆነ ነው። ክርስቲያኖች እኔ ብቻ እንዲሉ የሚያደርጉ ከሆነ ምንድን ነው? እኔ የሚሉ ከሆነ ያኔ ራሳቸው ከጌታ መንፈስ ወጡ ማለት ነው። በእኔ የሚሰራው ግን እሱ ነው ብለን ክርስቶስን የምናተልቅ ከሆነ እሰየው ነው። ግን ብዙ ጊዜ እኔ የምንል ከሆነ ይህ አይነት መንፈስ በውስጣቸው እንዲኖር የሚያደርገው ክርስቶስን በጣም እንደሚያሳዝነው ስለሚያውቅ ነው። ሰይጣን ደህንነትን ያላገኙ 1 ሚሊዮን ነፍሳት ከመግዛት ይልቅ በጨለማው ዓለም ክርስቶስን ከማያውቁት ይልቅ አንድ ደህንነትን ያገኘውን ክርስቲያን በሕይወቱን ቢያደናቅፍና ቢያጠፋው የበለጠ ደስተኛ ነው ማለት ነው። አይታችኋል። ብዙዎች ተባብረው እኮ ነው አንድ አማኝን ሰው እንደምንም አድርገው ክፉ ነገር ውስጥ ቢያለማምዱት ደስ ይላቸዋል። አይታችሁ ከሆነ በዚህ ዓለም እኮ በጣም ብዙ በክፉ ዓለም የተጨማለቁ ሰዎች አሉ። ግን እናንተ እስቲ ጾም ጸሎት ይዣለሁ በሉ እስቲ። ኧረ እባክሽ አንቺ ሰው እኮ እንደዚህ እኮ አይደለም፣ ጾም ጸሎት እኮ እንደዚህ እኮ አይደለም የሚደረገው፣ አንተ እኮ እንደዚህ አይደለም መሆን ያለብህ እኮ። በቃ እየመጡ ጭቅጭቅ ነው የሚያደርጓችሁ። ለምን? ምክንያቱም እነሱ የሌላቸውን ሕይወት እናንተ በጌታ መንፈስ ክብር እየሰጣችሁ ስጋችሁን እያዋረዳችሁ ስለሆነ ማለት ነው። ሰይጣን በቁጥጥር ስር ያዋላቸው በቢሊዮን የሚቆጠሩ ያልዳኑ ነፍሳት ቢኖሩትም መንግስቱ ፈጥኖ ስለሚያከትምና እንዲሁም በክርስቶስ ለመተናኮል ያለው እድል አሁን ብቻ እንደሆነ ስለሚያውቅ የዘመኑ መጨረሻ ያለቀለት ሰዓት ላይ እንደሆነ ስላወቀ በተለይ በመጨረሻው አሁን ባለንበት ዘመን ብርቱ እንቅስቃሴ ሲያደርግ ይታያል ማለት ነው። ሰይጣን ትልቁ ዓላማውና ትልቁ ጥረቱ ክርስቶስን አደናቅፎ ለመጣል ነው ማለት ነው። ክርስቲያኖችን ማለት ነው፣ በክርስቶስ አማኞችን እና ሰይጣን ትልቁ ዓላማውና ጥረቱ ክርስቲያኖችን አደናቅፎ ለመጣል ነው ማለት ነው። በግልጽ አለመመለኩን የመረጠውም የእግዚአብሔርን ሕዝብ ማሳሳትና ማደናቀፍ እንዲያስችለው ነው ማለት ነው ትልቁ ዓላማው። ስለዚህ ሰይጣን ምንድነው? ጥረቱ ምንድነው? ክርስቲያኖችን አደናቅፎ መጣል ነው። እኔና እናንተን ተደናቅፈን እንድንወድቅ ማድረግ ነው። እሺ ታዲያ በግልጽ ልመለክ አምልኩኝ ብሎ የማይለው ምንድነው? ምክንያቱም ለማሳሳት እንዲመቸው፣ ለማደናቀፍ እንዲመቸው ነው።
ለማይታዘዙ ሰዎች ገዢ ወይም ንጉሥ አድርጎ በግልጽ ራሱን አያቀርብም። እኔ የእናንተ ገዢ ነኝ እያለ በጭፈራ በፈለጉ በመዳራት በዘፈን በፈለጉት በስጋ ስራቸው የሚመላለሱ ሰዎች አይታቻቸው ከሆነ እኔ የእናንተ ንጉሥ ነኝ አይላቸውም አፉን አውጥቶ። ምክንያቱም ራሱን ግልጽ አድርጎ ቢያቀርብ ክርስቲያኑ ሁሉ እንደሚቃወመው ስለሚያውቅ ነው ማለት ነው። ሁሉም እኮ ብዙ ሰው እኮ ኢትዮጵያ ውስጥ እኮ ክርስቲያን ነው። እኔ እንዳያችሁት ከሆነ 70-80% በላይ ህዝቡ እኮ ክርስቲያን ነው። እያንዳንዱ የእግዚአብሔር ልጅ ክርስቶስን በመምሰል ማደግ የሚችልበት አንድ ህይወት ብቻ እንዳለው ሁላችንም የምንኖረው አንድ ጊዜ እንደሆነ ብቻ እንዲሁም ወደፊት በመንግስተ ሰማያት ለሚኖረን ህይወት ወሳኙ አሁን በምድር የምንኖረው የህይወት አቅጣጫ እንደሆነ ሰይጣን ያውቃል። ዛሬ የምንዘራው ዘር ለዘላለም ኢፌክት እንዳለው የዘላለም ህይወታችን ላይ ተጽዕኖ እንዳለው እንደውም መጽሐፍ ቅዱስ እንደምትናገራት እያንዳንዷ ቃል ነው ታስጠይቃቸዋለች የሚለው። አንዷ ቃል እንኳን ካፋችን የምትወጣው እያንዳንዷ ቃል በእግዚአብሔር ፊት ታስጠይቀናለች። ስለዚህ አንዴች የምንኖራት ህይወት ለብዙ ለዘላለም ዝግጅት በጣም ለዘላለም ህይወታችን ላይ ትልቅ ተጽዕኖ አለው። ስለዚህ ክርስቲያን በመንፈሳዊ ይህንን ደግሞ ሰይጣን ያውቃል ማለት ነው። ስለዚህ ክርስቲያን በመንፈሳዊ ህይወቱ እንዳያድግና ዋጋ ቢስ እንዲሆን በየቀኑ ትግሉን ያፋፍምበታል ማለት ነው። ሰይጣን በመጨረሻ ማንነቱ ለሰው በሚገልጽበት ወቅት እንኳን ማለት ነው ራሱን ለመደበቅ ከፍተኛ ጥረት ያደርጋል። ራሱን አጋልጦ አይደለም። አይታችኋል። አንድ ሀገር ሌላን ሀገር ሲደመስስ ወይ ሲጥል ወይ ደግሞ በአመፅ ሲያስነሳ የዛ ሀገር ደህንነቱ እዚህ ሌላኛው የጠላት ሀገር ደህንነት ላይ ሄደው ያለውን ሁሉ ሰርተው ሲመለሱ ማንነታቸው መታወቅ የለበትም። ምክንያቱም ነገ ራሱ ሄደው መልሰው ያንን ሀገር ማጥቃት የሚችሉት ደህንነት ሲሆኑ ነው። የዛ ሀገር ወይ ደግሞ የዛ ሀገር እንትን መስለው ሆነው ሲኖሩ ነው ማለት ነው። ያንኑ ህዝብ መስለው ሲኖሩ ነው። አለበለዚያ ራሳቸውን ካጋለጡ ያቺን ሀገር መገልበጥ፣ መጣል፣ ማደናቀፍ አይችሉም ማለት ነው። ልክ እንደዚህ የደህንነት ስራ እንደሚሰራው ሁሉ በዚህ ዓለም ላይ ሰይጣንም ማንነቱን ለሰው በሚገልጽበት ወቅት ራሱን ለመደበቅ ከፍተኛ ጥረት ያደርጋል። አይታችኋል። አንድ ሰው በሽታ የታመመ ሰው እኮ በሽታው እስኪገኝለት በሽታው ራሱን ባህሪውን የሚቀያየር ከሆነ መድኃኒት አይገኝለትም። አይታችሁ ከሆነ ለምሳሌ ካንሰር በሽታ መድኃኒት የማይገኝለት ራሱን ባህሪው ስለሚቀያየር ነው የሚያጠቃው ቫይረስ ማለት ነው። ስለዚህ እኛም ሰይጣንም እንደዛው ነው። መጽሐፍ ቅዱስ እንዲህ ይላል። ይህ ሁለተኛ ተሰሎንቄ 2:4 ላይ እንደዚህ ይላል። ይህ የአመፅ ሰው አምላክ ከተባለውና ከሚመለከው ሁሉ በላይ ራሱን ከፍ በማድረግ የሚቃወም ነው። እግዚአብሔር ነኝ እያለ በእግዚአብሔር ቤተ መቅደስ ላይ እንኳን ለመቀመጥ ይደፍራል ነው። አይታችሁ ከሆነ እኔ እኮ እግዚአብሔር የላከኝ ሰው ነኝ ይላሉ። ልክ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ እኔ ነኝ እኔ ከአብርሃም በፊት ነበርኩ በሚልበት በተለያየ ጊዜ እሱ እግዚአብሔር መሆኑን እንድንቀበል በተለያዩ ድንቅና ታምራቶች ተገልጧል። ይህንን ሰይጣን አይቷል፣ ተሸውዷል። ያኔ ሳያቅ በብዙ ሁኔታ ህፃናቶችን ራሱ በራማ ላይ ህፃናቶችን ገሎ ብዙ ነገር እያደረገ የእግዚአብሔርን ስራ ማደናቀፍ አልቻለም። ስለዚህ አሁን ባለን በመጨረሻ ዘመን ምን መስሎ ነው የሚመጣው? ራሱ እግዚአብሔር ነኝ ወይ እግዚአብሔር መልእክተኛ እኔ ራሱ አዳኝ ነኝ ብሎ ነው የራሱ እግዚአብሔርን ወይ ደግሞ በቃ በቤተ መቅደስ ላይ በቤተ ክርስቲያናችሁ ላይ ከፍተኛውን ቦታ ይዞ ሊመጣ እንደሚችል አትጠራጠሩ ልላችሁ ነው። ምክንያቱም ከውጭ ቢሆን ከውጭ ሰውን አትጥሉትም፣ ከውስጥ ነው የምትጥሉት። በሽታ ብዙ ጊዜ ውጭ ኮሮና ቫይረስ እያለ ብዙ ኢትዮጵያውያን አልሞቱም። ኮሮናው ግን ሰውነታቸው ውስጥ ገብቶ የቫይረሱ ያጠቃቸው ሰዎች ነው የሞቱት። ከውስጥ ነው የሚገድለው። ብዙ ሰው የሚሞተው ከውስጡ ነው። ከውጭማ ጥይት እስካልነካን ድረስ አንሞትም። ስለዚህ አሁንም ሁለተኛ ተሰሎንቄ ላይ እያለ ያለው አካሄዱን አታውቁበትም። እንዴት ብዙ ቫይረስ ወደ ውስጣችን እኮ ሲገባ ፊት ለፊት ቫይረሱን አሁን እጃችን ላይ ወደ አፋችን እጃችንን ሳንታጠብ ብንበላ ለምሳሌ ቫይረሱን እጃችን ላይ ብናይ ወደ አፋችን እጃችንን እንልካለን። ቀጥታ ሄደን እጃችንን እንታጠብ ነበር አይደል? እጃችንን እንዳንታጠብ ያደረገን ምናልባት እጃችን ላይ ያለው ቫይረስ በአይናችን ስለማናየው ነው። ልክ እንደዛ ነው። ሰይጣን ማንነቱን ግልጽ ሆኖ አያሳይም። ሰይጣን ሁልጊዜ እኔ በሚል መንፈስ ውስጥ ይገኛል። እኔ በሚል ማንነት ውስጥ ማን ይህን የሰራው እኔ ነኝ እኮ ያደረግኩት የሚል ሰዎች አይታችኋል። በጣም እውነተኛ የእግዚአብሔር ሰዎች ግን ማን ይሄን ያደረገው ሲባል ጌታ ነው የረዳን። ይህንን ብር ማን ነው ለእንትና የሰጠው? እግዚአብሔር ከሰጠኝ ነው። እግዚአብሔር ነው ያደረገለት። እባክህ እኔ አይደለሁኝም። እኔ ከእኔ ምንም የሆነ ነገር የለም። ተው እኔ አይደለሁም። ራሳቸውንም ማሳወቅም አይፈልጉም። ለምን?
የራሳቸው ሁሉ እኛ ያለን ነገር ሁሉ የኛ አይደለም፣ ጌታ የሰጠን ነው፣ እግዚአብሔር የሰጠን። እውቀት ቢሰጠን እግዚአብሔር ነው እውቀት የሰጠን። የሆነ ጸጋ ስጦታ ቢሰጠን እግዚአብሔር ነው የሰጠን። ስለዚህ ይሄ ዋና መደበቂያ ስፍራው የሰይጣን ማን ነው? እኔ ነኝ የሚል ነው። እኔ ነኝ ያደረግኩት፣ እኔ ነኝ የሰጠሁት፣ እኔ እኮ ነኝ እንዲሆንኩት መታየት፣ ከፍ ብሎ መደምቆ መታየት። ክርስቲያን በሰይጣን መንፈስ ይሞላል ብለን ጨርሶ ባናምንም እንኳን ይሁን እንጂ ሰይጣን በረቀቀ ሁኔታ አማኝን ለመጣል ከመታገል ወደኋላ አይልም ማለት ነው። የሰይጣንን ተፈጥሯዊ ባህሪውን ብናውቅበት የተንኮል ስራውን መለየት አያዳግተንም ነበር። እንዴት ነው? አሁን ብዙ ጊዜ ሰው አይታችኋል። ራሱን ሰው እኮ እኔ እኮ ነኝ ያደረኩ እኔ ነኝ ብሎ በራሱ እንትን ሲል ማለት ነው። ይሄ አሁን እያየን ያለ ነው። ራስን ከፍ በማድረግ ውስጥ ያለው መንፈስ ውስጥ ያለው ሰይጣን አይደለ እያለን ያለ ነው። ሰው ራሱን ከፍ ሲያደርግ ራሱ አይታወቀውም። ለምን? ሰው እኮ ራሱን ከፍ ለማድረግ የሚፈልገው ራሱን ከፍ ማድረግ የሚፈልገው ለመመስገን ነው። አንተ እኮ ጥሩ ሰው ነህ፣ ውይ አንተ እኮ በጣም አሪፍ፣ አንተ እኮ ደግ ነህ፣ ወይኔ እንዳንተ ጥሩ ሰው የለም ለመባል ነው፣ ለመመስገን ነው። ያ ምስጋና ለእግዚአብሔር ነበር የሚገባው። አንድ ጊዜ ኢየሱስ ክርስቶስ ጋር መጣና አንተ እኮ መልካም አንድ እግዚአብሔር ብቻ ነው ብሎ ቁጭ መለሰለት ማለት ነው። ለምን? አንዳንዴ ሰው መጥቶ ሊፈትኑት እኮ ነው ደግሞ የሚመጡት። እንደዛ የሚሉት እኮ ሊፈትኑት ነው። ብዙ ጊዜ ሊጥሉት ነበር ኢየሱስ ክርስቶስን። እሱ የአባቱን ፈቃድ ሊፈጽም ብቻ ነበር የመጣው። ለዛ ነው እግዚአብሔር ከማንም በላይ ከፍ አድርጎ የወደደው ማለት ነው። እኛም እግዚአብሔር ሊወደን የሚችለው ራሳችንን ከፍ ስናደርግ ሳይሆን እግዚአብሔርን ከፍ ስናደርገው። እግዚአብሔር ነው መመስገን፣ እግዚአብሔር ነው መልካም ነህ መባል የሚፈልገው። አንተ ለኔ መልካም ነህ፣ ለኔ ጌታ ለኔ መልካም ነህ፣ ለኔ መልካም ነህ ለኔ ካልን እግዚአብሔር ለእኛ መልካም ከሆነ እኛ ለሌሎች መልካም ከሆነን እኛ አይደለንም መልካም የሆነው፣ እግዚአብሔር ነው በእኛ ውስጥ አልፎ መልካም የሆነው። መልካም እግዚአብሔር ብቻ ነው። ደግ እግዚአብሔር ብቻ ነው። ሰጪ እግዚአብሔር ብቻ ነው። እኛ እግዚአብሔር ከሰጠን ብናደርግ ምንም ነገር ብንሆን ከእግዚአብሔር የተቀበልነው እንጂ ከራሳችን ያመጣ ነው ምንም አንድ ነገር የለንም። ስለዚህ በረቀቀ ሁኔታ ነው ሰይጣን ብዙዎችን እየጣለ ያለው። በረቀቀ ሁኔታ ነው አማኞችን ለመጣል የሚታገለው። የሰይጣን ተፈጥሯዊ ባህሪ ብናውቅበት ኖሮ ተንኮሉን፣ ስራውን ለመለየት አያዳግተንም ነበር። ብዙዎች ክርስቲያኖች ለራሱ ብቻ እንዲኖር ያባብለዋል። ለራስ ኑር እባክህ፣ አንተ ማን ለአንተ ያስብልሃል? አንተ ለራስ ብቻ ኑር፣ ለሰው አታስብ። መጀመሪያ ራስን ብቻ ኑር፣ ለራስ ኑር ነው የሚለው ሰይጣን ማለት ነው። በራስ ወዳድነት መንፈስ ውስጥ መኖርና እንዲሁም አለመታዘዝን እግዚአብሔርን የሚያሳዝነው እንዲሁም ከእግዚአብሔር ጋር የሚኖረንን አንድነት የሚያሻክር መሆኑን ስለሚያውቅ እምቢተኞች ወይንም የማንታዘዝ ልጆች እንድንሆን የሚያደርግበት ብልሃት በየጊዜው ይፈጥራል ማለት ነው። ራስ ወዳድ መሆን፣ አለመታዘዝ። እግዚአብሔር እኮ ብዙ ጊዜ ብዙ ነገር እኮ ለብዙዎች እንድንቆረስ ለብዙዎች እንድንካፈል መንፈስ ቅዱስ በልባችን ያሳስበናል። ግን ኧረ እኔ የለኝም፣ ኧረ እኔ ራሴ ለእኔ ማን ያደርግልኛል፣ ኧረ እኔ አንድ መዝሙር አለ፣ እግዚአብሔር ይባርካት። እኔ ያልኩኝ ለታ ያበቃልኛል የማታ እኔነቴ ማለት መጥፊያዬ መውደቂያዬ እኔነቴ ነው እያለች ነው የዘመረችው። መንፈስ ቅዱስ ነው ያዘመራት። እግዚአብሔር ይባርካት። ዛሬ ብዙ ከመስመር የወጣች በሚመስል ሁኔታ ህይወት እየኖረች ቢሆንም ግን በሰዓቱ ግን በጣም ጥሩ መዝሙር ነው የዘመረችው። እኔ ያልኩኝ ለታ ነው ያለችው። እኔ ለምን እንደሆነ አላውቅም። ብዙ ሰው በዘመረው በሰበከው ሲወድቅ እናያለን። እግዚአብሔር በኢየሱስ ስም እኔን ይጠብቀኝ በምናገረው እንዳልወድቅ ማለት ነው። ብዙ ዘማሪዎች ብዙዎቹ ተናግረው በተናገሩት ነገር ሲወድቁ በእውነት እግዚአብሔር ማስተዋል ይስጠን በኢየሱስ ክርስቶስ ስም። አገልግዬ የተጣልኩ እንዳልሆን ጌታ ሆይ በኢየሱስ ክርስቶስ ስም ጠብቀኝ በጌታ በኢየሱስ ስም። ስለዚህ ሰይጣን ብልሃቱ ውስጣዊ ፍላጎታችንን ወይም ምኞታችንን ምን እንደሆነ ካወቀ በኋላ እነዚያን ፍላጎታችንን ልናሟላ የምንችልባቸውን ሀሳቦች በየጊዜው ወደ አእምሯችን በማቅረብ በራሳችን ፈቃድ ስር እንድንኖር ማድረግ ነው ማለት ነው። ምንድን ነው ጸጋ የሚፈልገው ወይ ደግሞ ምንድን ነው እሷ አንቺ የምትፈልጊውን ነገር ፈልጎ በማወቅ ያንን ነገር ወደ አእምሯቸው ውስጥ በማቅረብ በራሳችን ፈቃድ ስር እንድንኖር ያደርገናል ማለት ነው። ራሳችንን ለምኞታችን ማስገዛት ማለት ነው። ሰው ለራሱ ምኞት ሲገዛና ሲታለል እኮ ነው ብዙ ጊዜ። ስለዚህ በእሱ ፍቃድ ስር መኖር መሆኑን ሰይጣን ስለሚያውቅ ሰው የራሱ ፍቃድ ውስጥ ሲኖር፣ ለዛ ነው ተው የእግዚአብሔር ፍቃድ ነው ወይ የእግዚአብሔር ፍቃድ መሆኑን አረጋግጥ። ስንወጣ ስንገባ፣ ስንበላ፣ እያንዳንዷ ነገር በእግዚአብሔር ፍቃድ ውስጥ ማድረግ መቻል አለብን።
በመንፈስ ተመላለሱ የምንባለው በስጋ ስንመላለስ በአእምሯችን በራሳችን ምኞት ስንሳብና ስንታለል ነው ብዙ ሰው የሚወድቀው ማለት ነው፣ ያዕቆብ እንደሚለው ማለት ነው። ስለዚህ ያኔ በሰይጣን ስራ ፍቃድ ስር እንደምንሆን ስለሚያውቅ ለራሳችን ብቻ እንድንኖር ሁኔታዎችን አመቻችቶ ያቀርብልናል። ሰይጣን ክፋት ማለት ነው። የእግዚአብሔርን ማለት ለራሳችን አመቻችቶ ለራሳችን እንድንኖር የእግዚአብሔርን ቃል በአግባቡ ካልመረመርንና የሰይጣንን አሰራሩንና እንቅስቃሴውን በደንብ ካላጠናን በቀላሉ ተንኮሉን መረዳት አንችልም። እንዴት ነው ተንኮሉ? ምን አይነት ተንኮል ነው ያለው የሚለውን በቀላሉ ልናቅበት አንችልም። ለምን? በደንብ ካልመረመርን ሰይጣን የሚታገለን ከመስመር የወጣ ነገር እንድናደርግ ሐሳብ በመስጠት ብቻ ሳይሆን የሆነ ሐሳብን ወደ ውስጣችን በማስገባት ብቻ ሳይሆን ለማድረግ የምንፈልገውን ጥሩ ነገር እንዳናደርግ በመከልከል ጭምር ነው። መልካም ነገር ማድረግ ስንፈልግ ያንን ነገር በመከልከል መንገዶችን፣ እንቅፋቶችን ለማስቀመጥ በመሞከር ነው። ለምሳሌ ወደ ጸሎት ፕሮግራም ለመሄድ ስንነሳ ሰይጣን ለኛ የሚያሳስብ ለኛ የተቆረቆረ መስሎ በማሰብ ወደ ሐሳባችን ብቅ ይልና ዛሬ ደክሞሃል፣ እባክህ ለስጋም እረፍት ያስፈልግሃል፣ ሁሌ እንደደከምክ ነው እንዴ? እስቲ ዛሬ ትንሽ አረፍ በል። ወይ ደግሞ የግዴታ ከዛ ጸሎት ስለሄድክ እኮ አይደለም። እንደዚህ ልክ ወደ ጸሎት ፕሮግራም ለመሄድ ስንነሳ ማለት ነው። ስለዚህ ይሄ ሐሳብ ከራሳችን የመጣ እንጂ የሰይጣን ሐሳብ ነው ብለን ፈጽሞ አንጠራጠርም። ወይ እውነትም ደክሞኛል ብለን ምናምን ነገር ወይ ደግሞ ምክንያት እንፈጥራለን እንጂ ሰይጣን ነው ከመስመሩ ከጸሎት ህይወት ሊያረቀኝ የፈለገው ብለን አንጠራጠርም፣ በፍጹም አናስበውም። ወደ አእምሯችን ግን ሰይጣን ነው። ለዛ ነው እኮ ደቀ መዛሙርቶቹ ጸልዩ ሲላቸው ዞር ሲል ሁሉም ተኝተው አገኛቸው ማለት ነው። ለጥ ብለው አገኛቸው። እንዴ ምን ሆናችኋል? ተጉና ጸልዩ አልኳቸው አይደል እንዲ ያላቸው። ከዛ ተመልሶ መቶ ሲያያቸው ለጥ ብለዋል። ምክንያቱም ስጋ ደካማ ነው አያችሁ፣ መንፈስ ግን ብርቱ ነው። ሰይጣን ለዛ ነው እኔ እንደማስበው ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ መንፈስ ቅዱስ ቢመጣ እሱ ነው የሚረዳችሁ ያለውን። ለዛ ነው እኔ እኮ አሁን እዚህ ጋር ቆሜ እየተናገርኩ ያለሁት እኮ መንፈስ ቅዱስ እኮ ስለረዳኝ እንጂ በስጋዬ በችሎታዬ በአቅሜ አይደለም። እግዚአብሔር መንፈስ ቅዱስ ነው በእኔ ውስጥ አልፎ እየተናገረ ያለው። ያንን አምናለሁ። እግዚአብሔር ነው። ለዛም ነው እኔንም እያስተማረኝ ያለው በዚሁ አጋጣሚ ማለት ነው። እኔም እየተማርኩ ስለሆነ ነው። ሰይጣን ሀሳብ በማቅረብ ብቻ ተወስኖ ሳይቀር የሚያስፈልገንን ነገር ፈልገን እንዳናገኝ ትጉ እንዳንተጋ ማለት ነው በመሆን ፋንታ ትጎች እንዳንሆን ሰነፎች እንድንሆን ጥረት ያደርጋል። መትጋት ይኖርብናል። አሁን አገልጋይ መሆን የምትፈልጉ ከሆነ በመንፈሳዊ ነገር መትጋት አለባችሁ። ለምሳሌ ነጋዴ መሆን የምትፈልጉ ከሆነ በደንብ መድከም መነገድ አለበት። እግዚአብሔር ለኃጥኡም ለጻድቁም እኩል ነው ፀሐይ የሚያወጣው። የበለጠ የደከመ የለፋ የጠራ የጣረ ያገኛል፣ ሃይማኖት ባይኖረውም ማለት ነው። ይሄ ዘርቶ ማጨድ ለሰዎች ሁሉ የተሰጠ የእግዚአብሔር ጸጋ ነው። ፀሐይን ሲያወጣ ለጻድቃን ብቻ ብሎ ፀሐይን አያወጣም። ንፋስን፣ ሁሉ ነገር እየሰጠው እግዚአብሔር ለሁሉም እኩል ነው። ነገር ግን ሰይጣን ውጊያ ጋር ስንመጣ በተለይ ደግሞ በመንፈሳዊ ህይወታችን የመንፈሳዊ ህይወታችን ሲነካ እኮ ነው ምድራዊ በረከቶቻችን ሁሉ የሚያዘው የሚነካው። ለምን? ኃጢአት ውስጥ ካስገባን ኃጢአተኛ ደግሞ መጨረሻው ውድቀትና ኪሳራ ነው። ስለዚህ ሰይጣን ሐሳብ በማቅረብ ብቻ ሳይሆን ይሄ ትጋታችንን ጉልበት በጣም ትጉ መሆን የምንነሳበትን ነገር ራሱ ለማድከም ኧረ ደክሞሃል፣ ኧረ እባክህ ስለበላህ አይደለም፣ ስለ ጾምክ አይደለም፣ ምን ስላልክ አይደለም ምናምን እያለ ሀሳቦች በተለይ አሁን በፕሮቴስታንቱ ዓለም በጣም እንዲህ አይነት ነገር አንዱን እየተጣጣለበት ያለው ለዛ ነው። እንዲሁም ሰዎች ያላሉትን አሉ በማለት እንትና በጣም በነገራችን ላይ ይህን አንድ ጊዜ ነው የነቃሁበት። በእውነት ሰዎች ያላሰቡትን ነገር ወደ እኔ እንትና እኮ እንዲህ ብለው ይሆናል ብሎ ያሳስባል። ከዛ ግን ዝም ብዬ ነገሮችን ካለፉ በኋላ ሳያቸው እነዛ ሰዎች በዛ ሁኔታ አስበውት አይደለም። እግዚአብሔርን የማመሰግነው ማለት በቃ ያንን ማስተዋል ቢሰጠን እኔ ደስ ይለኛል። ሁላችንም ሰዎች ያላሉትን አሉ በማለት ወይንም ደግሞ ለተናገሩት ነገር ልዩ ትርጉም ሰጥቶ በሌላ አቅጣጫ እንድንረዳ በማድረግ ከሰው ጋር ሰላም እንዳይኖረን ሰይጣን የማጋጨትና የማጣላት ከፍተኛ ችሎታ ፍላጎት ይፈልጋል እንዲኖረው። በቃ እኛ ሰዎች እኮ በነገራችን ላይ በእርግጠኝነት ያላሉትን ነው አሉ። እንትና እኮ እንደዚህ ነው፣ ኧረ እንደሱ እሱ እኮ እንደዚህ አይነት ሰው ነው። በቃ እኛ ያልሆነውን ነገር ሰዎች አእምሮ ላይ ወስዶ ሄዶ እንትና እኮ እንዲህ ስለሆነ እኮ ነው፣ ኧረ እባክሽ፣ ኧረ በስመ አብ እሱ በኢየሱስ ልክ ኢየሱስ ክርስቶስን እንዳሉት ማለት ነው።
የነዛ የሃይማኖት መሪዎች እኮ ሰዎች ሄዱና ይሄ ደግሞ ከገሊላ የመጣ ይሄ ዝም ብሎ እናንተ ይሄ አሳች እኮ ዲያብሎስ ከዲያብሎስ ምናምን እያሉ እኮ ፊት ለፊት እኮ ሲሰዳድ እኔ አንዳንድ ቦታ መጽሐፍ ቅዱስ ላይ በጣም ነው መደነግጠው። አንተ ዲያብሎስ ሲላቸው እናንተ የዲያብሎስ ልጆች ሲባባሉ ክርስቶስና የሃይማኖት መምህራን ፈሪሳውያን ሰዱቃውያን ይገርመኛል። በጣም አፋቸው ሞልቶ ሙልጭ አድርገው ሲሰድቡት ማለት ነው። ለዛ ነው እውነተኛ ነቢያት ሁልጊዜ የተናቁ፣ የተሰደቡ፣ የተገፉ፣ የተገለሉ ለብቻቸው ብቸኞች ናቸው። ብዙ ጊዜ ማንም ሊቀርባቸው አይፈልግም። ምክንያቱም ያው እውነቱንና ነጭ ነጩን ስለሚያወሩ ይመስለኛል። ኤርሚያስ እናንተ አሁን በባቢሎን እናንተ ትማረካላችሁ፣ በባርነት ትሄዳላችሁ። እንዲህ አይነት አገልጋይ አለ እንዴ? ፈርስት ኦፍ ኦል እስቲ አስቡት። እናንተ በምርኮ ትያዛላችሁ፣ እናንተ በምርኮ ተይዛችሁ በባርነት ትወሰዳላችሁ ሲባል ኤርሚያስ አንተ በኢየሱስ ምን አይነት አገልጋይ፣ ይሄ አገልጋይ አሁን የእግዚአብሔር አገልጋይ ነው እያሉ ሙልጭ አድርገው ሲሉት እሱ ያለው አንዲት ቃል ሳይቀር ነው የተፈጸመው። እነሱ ቢገባቸው ኖሮ ከእግዚአብሔር ጋር መስማማት ነው ያለባቸው። ሰውን አይቶ ሰው ፊትን ያለ እግዚአብሔር ግን ልብን ነው የሚያየው። የኤርሚያስን ልብ ነው ያየው እግዚአብሔር። ከንግግሩ ከሚነቅለው ከአፉ ንግግር ጋር እግዚአብሔር እንደሚሰራ ተናግሮለታል። ግን ማንም ሰው ሊቀበለው አልቻለም። ምክንያቱም ምን አይነት ክፉ ንግግር ነው! ምን አሟራች ነው የሚባሉት! ምንድን ነው የምታሟርትብኝ ነው የሚባለው እውነተኛ አገልጋይ። ኧረ እባክህ ያንን አገልጋይ እንዳትጠራብኝ። ለምን እሱ መልካም አይናገርም ስለኔ አለ። አያችሁ ለምን ሰው ንስሐ ግባ፣ ተመለስ፣ ከእግዚአብሔር ጋር ተስማማ እንዲባል በድብቅ የሚሰራው ኃጢአቱ እንዲገለጥበት አይፈልግም። ወይ ደግሞ ተው የያዝከው መስመር ስህተት ነው፣ ወይ ደግሞ ግሳጼ የሆነ ነገር ቁጣን አይፈልግም። ሰው መንፈስ ቅዱስን ማስቆጣት ምንም አይመስለውም። ቁጣ ሰው በጣም ከሚጸየፈው እግዚአብሔር ሲቆጣ ሰው መስማትም አይፈልግም። ግን በረከት ግን ይፈልጋል። ማለት ሰው ሳይስተካከል እንዴት ነው ልጆች ያልታረመ ያልተቆነጠጠ ልጅ እኮ እንደ ዲቃላ ነው ይላል አይደለ? ዲቃላ እኮ ምንም ቢሆን ልጃችሁ ስላልሆነ አይደንቃችሁም። እግዚአብሔር ግን እኛ ልጆቹ ስለሆንን ቢቆጣን ቢገስጸን ምን ቢለን ልጆቼ ስለሆናችሁ ነው አለ መጽሐፍ ቅዱስ ላይ። ለዛ ነው አንዳንዴ መንፈሴ በጣም ሲቆጣ መንፈስ ቅዱስ ጌታ ሆይ ኧረ እኔ እንደዚህ አልፈልግም ስል እኔ ባይገባኝም እንኳን ለምን መንፈሱ እንደተቆጣ ለካ መንፈስ ቅዱስ አይስማማም አንዳንድ ነገሮች ላይ ያውቃል። ለካ እኔ አላውቅም። እኔ በስጋዊ አይን ነው ማየው። በስጋዊ አይናችን ነው እኮ እኛ የምናየው። ወይኔ ይህን ነገር ባህሪን አልፈልገውም ጌታ ሆይ እባክህ ከሰው ጋር ያጣላኝ ምናምን እንላለን። ለካ መንፈስ ቅዱስ ነው የሚቆጣው በእኛ ውስጥ ማልፎ። ሰው በጣም 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 እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንዳው ማስተዋልን ይስጥ። ምክንያቱም ሀሳብን የሰዎች ሀሳብ ይመስለናል። ሰዎች አቅጣጫ በተለየ ትርጉምን ተረጉመዋለን። እነሱ የሚናገሩትን ንግግር ከሰው ጋር በሰላም እንዳንኖር ሰይጣን የማጋጨት የማጣላት ዓላማው ምንድን ነው? ኧረ እሱ እኮ ከስጋና ከደም ጋር እናያይዘዋለን። እሱ እኮ ምን እኔን እኮ እንደዚህ ብሎኛል እባክሽ፣ እሷ እኮ እንደዚህ ብላኛል። እንደዚህ በተለየ በተሳሳተ ስልክ ካላነሳልን ወይ ስልክ ካልደወለልን ስንትን ካላለልን በቃ የሆነ ነገር መጥፎ ነገር ወደ ሰዎች አእምሮ ያሳስባል። እንዲህ ያልሆነውን እንደሆነ መስሎ እንዲሰማ ትክክል እኮ ያልሆነ ሀሳብ። አንዳንድ ሰው ስልክ ያልደወለ ወይ ስልክ ያላነሳ ወይ ደግሞ ስልክ ሳይመልስ የቀረው በጣም ራሱ አንድ ሰው በራሱ ስንት በርደን አለበት። በነገራችን ላይ በሰዎች ቦታ ብንቀመጥ እኛ አንዳንድ ሰዎች የሚያልፉበት የህይወት ሁኔታ ብንረዳቸው አንፈርድባቸውም ነበር። ነገር ግን እኛ እንዴት እንዲያደርግብኛል ራሳችን ተኮር ስለሆንን ራሳችንን ብቻ ስለምናስብ በእውነት ነው የምነግራችሁ። በጣም በጣም ይሄ በጣም ሰይጣን ከሚሰራበት አንደኛው መንገድ አንዱ የሰዎችን ሀሳብ በተሳሳተ መልኩ እኛ እንድንረዳ፣ እንዳናዝንላቸው፣ እንዳንራራላቸው እነሱ ክፎች ስለሆኑ እኛ ላይ የማይደውሉልን እነሱ ክፎች ስለሆኑ ለእኛ ምንም የማያደርጉልን ምናምን አስመስሎ ይስላል። ራሳችንን ከፍ ሌሎችን ዝቅ አድርገን እንድንመለከትም ሊያደርገን ይችላል ማለት ነው። እኛ ብቻ አይደለንም እኮ ትኩረት መሆን ያለብን። ራሳችንን ማዳመጥ እስከቀጠልንና እንዲሁም አስፈላጊውን ጥንቃቄ እስካላደረግን ድረስ ሰይጣን ሀሳብ በማቅረብ ብቻ እሱ የፈለገውን እንድንሆን ማድረግ ልክ ሀሳቦች በኔጌቲቭ በመጥፎ እንድንረዳ በአሉታዊ መልኩ ነገሮች እንድንረዳ ማለት ነው። ይህን ሁሉ ሲያደርግ ግን የግል ፍቃዳችንን ሳንሰጠው ወይ ደግሞ በግድ አድርጎ አስገድዶን አይደለም። የግል ፍቃዳችንን ሳይጥስ ነው
ፍቃዳችንን ተጠቅመን ነው የምናደርግለት። በነገራችን ላይ ከዚህ እኛ ትልቅ የተሰጠን ፍቃድ አለ። ከፈለግን እግዚአብሔርን መታዘዝ፣ ከፈለግን የሰይጣን የክፉን ሐሳብ መታዘዝ ማለት ነው። ከዚህ በፊት ያደረግናቸው ነገሮች ሁሉ ፈቅደን እንጂ ማንም አስገድዶን ያደረግናቸው ነገሮች አይደሉም። ወደን ፈቅደን ተስማምተን ነው። ሰይጣን ሹክ ሲለን ኧረ እባክሽ ብለን ሰምተን ነው። በራሳችን ጆሮ ራሳችን ነገሩን አንቆርቁረን ወደ ውስጣችን አስገብተን ነው። ሰይጣን ያቀረበልንን ሐሳብ በውስጣችን ተቀባይነት አሁን ሔዋን እኔ አይደለሁም እባቡ ነኝ ብትል ራሷ ፈቅዳ ቁጭ ብላ አዳምጣው ተስማምታ ከሱ ሐሳብ ጋር ነው። አዳምም ሔዋንን ቁጭ ብሎ ከሷ ጋር ሰምቶ አዳምጦ ተግባብቶ ተስማምቶ ነው ያደረገው። በሔዋን ማሳበብ የለበትም እና ያቀረብነው በውስጣችን ተቀባይነት ማግኘቱን አይቶ ነው ጊዜ ጠብቆ ፈቃዳችን ለሱ ፈቃድ እንድናስገዛ ፈተናውን በመንገዳችን ላይ የሚዘረጋው ሰይጣን ማለት ነው። እኛም ተንኮሉን በደንብ ካልተረዳን ተቆርቋሪ መስሎ የሚያቀርብልንን ሐሳብ ተቀብለን በተግባር ላይ እናልሉልና የሰይጣን የሱ ደቀ መዝሙር የሱ ተከታይ የሱን ተግባር ፈጻሚ እንዲያደርገን በዛ አይነት መልኩ ነው ፈቃዳችንን ነው የሚጠቀመው። እኛ ደግሞ ፈቃዳችንን ለጌታ ሙሉ ጊዜ መስጠት፣ ማስታወስ፣ መርሳት፣ ሁል ጊዜ በአእምሯችን መታደስ እየተለወጥን ልንመላለስ ይገባናል። ያን ደግሞ እግዚአብሔር ያስችለን። ጌታ ጸጋውን ያብዛልን። እግዚአብሔር ሆይ በእውነት እዚህ ስላደረስከን እዚህ ድረስ እንድንማር ስለረዳህን በእውነት አምላካችንና አባታችን ሆይ በኢየሱስ ክርስቶስ ስም እናመሰግናለን። ቀጣይ ያለውንም ትምህርት እግዚአብሔር መንፈስ ቅዱስ አስተምረን። አሁንም ድረስ አስተምረህናል። እያስተማርከን ስለሆነ መንፈስ ቅዱስ ሆይ እናመሰግናለን። ጌታ ሆይ የሚያዳምጡ ወንድም እህቶች ባሉበት ቦታ ሁሉ እግዚአብሔር ሆይ በጌታ በኢየሱስ ስም የተባረኩ ይሁኑ። ዶክተር መለሰ ወጉንም ዘር ማንዘራቸውን፣ ህይወታቸውን፣ ኑሯቸው፣ አገልግሎት፣ መውጣት መግባታቸውን ሁሉ በጌታ በኢየሱስ ስም ባርካቸው። እግዚአብሔር ሆይ እናመሰግናለን። ኢየሱስ ክርስቶስ ጌታ ነው። እኔንም ስለረዳኸኝ ክብር ለስምህ ይሁን። በወደድከው ባከበርከው በልጅ በኢየሱስ ስም ጌታ ይመጣል በቅርቡ። ሰላም ሁኑልኝ።